ባል እንግዲህ አደራ መምህር ምንም ችግር የለም የኔን ኮርስ ወስዶ ስራ የሚያጣ ተማሪ ነው ችግር የለም ዳይሬክተር ሩፍ ፕሩፍ ሱፍ today away luwe camera opera qara ወንድሜ አከለበለ ሙቀታላ አፈራኝ ይኸውልህ የኔ ነገር ከዚህ በኋላ ተስፋ የለውም። ስለዚህ ያለውን ነገር ሁሉ አንተ እንደሚሆን ታደርገዋለህ። ሽሜን ታውቃታለህ አይደል? ታጓረሷት ያለችው እሷ ጋር ወርቆች አሉ። ወርቆቹን ተወስደና ሄደ ለእናቴ ሰዓት አለ። እናቴ በጣም ትወዳለች። እንደ ልጅ ሆነ ተንከባከባት። እናቴ ልጅ ያስፈልጋታል። አንተ ማለት ነው ወንድሜ ነህ። ሁሉን ነገር የምወስደው ንብረቴን፣ መኪኔን፣ ቤቴን ሁሉን ነገር ምንድነው? አትሞትም እንዴ? ምን አልከኝ? አይ ቀጥል። እሺ ሚስቴንም ቢሆን ውሰዳት። በቃ አንተ ናት ከዚህ በኋላ እኔ ሙሃሽ ነኝ። ከዚህ በኋላ በቃ ሁሉን ነገር ውሰደው። ደስ ያለን ነገር ውሰድ። ደግሞ ሌላው ከወንዙ ባሻገር የቀበርኩት ነገር አለ። የአካባቢው ሰው እንዳለ አያውቅም። በማታ ትሄድና መብራት ታበራለህ። በፍላሽ ላይ ቢሆን ችግር የለውም። ሄደህ ከዛ ውስጥ የተቀበረው ነገር ታወጣለህ። ደግሞ ያቺ የሞት ወዳጄ አንተ ስራ አንተ ትቆያለህ በጣም። ኧረ ኢመርጀንሲ በእናትህ አደጋ ነው። ኢመርጀንሲ ካርድ ማውጣት አለባችሁ። ካርድ ኧረ የበእናትሽ አስቸኳይ ነው ነገር ግዴታ ስለሆነ ነው። ምንም ማድረግ አለብሽ። እሺ ስንት ነው ካርድ? 10,000 ብር 10,000 ሰማዓታ ወይዬ ምንድን ነው ተሻለህ? ያ ድኛለሁ። አሁን ልትሞት ነበር እንዴ? ትቼዋለሁ። እዛ እየኖርን ማለት ነው። በቀን ስንቴ እንደምንገናኝ ይገርምሻል። የሰው ልጅ መገናኛው ግን በጣም ብዙ ነው። እስማ አረ የሰው ልጅ ሜክሲኮም ብዙ ነው። ምን ማለት ነው ሜክሲኮ ብዙ? ሜክሲኮ ምንድን ነው? አይ የሰው ልጅ መገናኛው ብዙ ነው አላልክም? አረ ሜክሲኮም ብዙ ነው። ኤቢ ምንድን ነው የምታወራው? እሱ እኮ ያለው ስለ መገናኘት ነው እንጂ ስለ ሜክሲኮ አይደለም። ምንድን ነው የምታወራው? አይ አይደለም ሰው ልጅ መገናኛው ብዙ ነው አላለም ቅድም? ቀሉ ደግሞ አረ የሰው ልጅ ሜክሲኮም ብዙ ነው። አስቀም ነው አረ ሰው ልጅ ሜክሲኮ አሮጌ ብረታ ብረት ያለው ቆራሌው እንዴ ምንድነው? አይዟችሁ አደንግጦ ከምን ውስጥ ነው ዱብ ያሉት? ማን ነው? እኔ ማለት አንተ ነኝ። ያበቃል። ከ2075 በጊዜ ማሽን ነው የመጣሁት። እርሶ ማለት እኔ ነኝ? ይኸውልህ የመጣሁት ላስጠነቅቅህ ነው። ኧረ እባክህ ይሄ ቀልድህን ተው። እኔ እኮ አሁን ላይ መለስ ብዬ ሳያቸው ተሳቅቄ ሞትኩኝ። ሀያውም ልጆቼ አባዬ የድሮ ቪዲዮ እያሉ በከፈቱብኝ ቁጥር ሀፍረት የምገባበት እያሳጠኝ ነው። ሀያ ልጅ ማን ነው ተኝታ አትደር ያለኝ? አሁንም ትቀልዳለህ አይደል? ይኸውልህ ተሰማ እንደሆን ስማ፣ አታስቅም በቃ። እሺ ለምንድን ነው የሚያነክሱት? ማነክሰው ማለት የምናነክሰው ሰው አትሰማማ። ከማይሆን ቦታ ባትሪው ሳይሰራ የሚዘጋ መኪና ገዝተህ በስተርጅና እግረኛ አረከኝ። ራሱ ታረሉ እንዴ? ዝም በል። ከገዛህ ቢዋይዲ እሱንም ከቤቱ ግዛ። ከሞይንኮ ስትገዛ 8 ዓመት ለባትሪ 6 ዓመት ደግሞ ለአጠቃላይ መኪና ዋራንቲ ታገኛለህ። ከሽያጭ በኋላ ሁሉንም ሰርቪስና መለዋወጫ እዛው ታገኛለህ። ከሞይንኮ ግዛ። ሰላሙን በል። ሰላሙን። እሺ እንግባ ታረል። አዬ አክሽን ሙዬ ኢሞሽን ስጪኛ። ላይ የመጣ እኮ ነው። እናት ነፍሰ በላው መጣ። ምን ይሻለናል? ምን ይሻላል? የሞትን እናስመስል እንዴ? ይሻላል እንደዛ። ሳይገለን የሞትን እናስመስል። እሺ ቦታው ላይ ሲደርስ ልጆቹ ሞተዋል። እርግጠኛ ነህ?
ራሳቸው ናቸው? አዎ ፎቶ ላይ ያዩዋቸውን ይመስላሉ። መልካቸውን ግለጽልኝ እስቲ እንዳንበላ። አንደኛው የአሻሮ ቁልት ይመስላል። አንደኛው ደግሞ የሆነ ቁልቋል አይነት ነገር ነው። እምትለው ሊገባኝ አልቻለም። እስቲ የአንዱን ልጅ መልክ ብቻ ንገረኝ በደንብ። ይኸውልህ አለቃ ምን አይነት ሰው መሰለህ? የሆነ ችግር ፊት ታውቃለህ? ካውሬ መለስ ያለ ስለንተ እኮ ነው የሚያወራው። ኧረ ስለንተ ነው አንተ። አዎ ማንም ሰው ሊቀርበው የማይፈልገው አይነት ሰው አሁን የሚያወራው ስለንተ ነው የሚያወራው። ራስህን አታውቀውም እንዳንተ። ኧረ ይኸው እየገለጸ ነው ስሙ። እስኪ በደንብ ስማውን ሙሉ እኮ አንተን እኮ ነው የገለጸው። ችግር ፊት ምናምን አለ እኮ። የማን ነው ችግር ፊት? ከኔና ካንተ ስለንተ አለ ያወራ። ማን ነው በችግር የተጠበሰው ከኔና ካንተ? የብብቱ ሽታማ ይወራ። እንደውም ስገምት እሱ ሳይሆን አይቀርም የደፋቸው። ያው ብብት ምናምን አለ። የማን ብብት እንዴ? ስለብብት ተው ስመጥራት ነው ፍላጎት ማለት ነው። ህዝብ አንዴ ባንተ ብብት ያለቀው አንተ ሰውዬ ነህ። እየተከራከርከኝ ነው እንዴ? አንተ ራስህ አታውቀውም እንዴ? ስመጥራት ነው የቀረው ልጁ። አንተ ነው የገደለና ነው ከፈለክ ነው ና ጠይቀው። ወንድሜ ስለማን ነው ያለው? ይወራ ነበር ስለማን? አትንተባተብ። ስለማን ነው ስታወራ የነበረው? አንተ በህይወት አለ እንዴ? ዝም በል። ግን ስለማን ነው ያወራው? አንተ ነው ታዲያ ለማን ይሆናል? ስላንተ ነው አንተ ከዚህ በኋላ ብቅት ብሎኛል። ይኸውልህ ቅንጣት ታክል አልለማመጥህም። ገንዘቤን ትሰጠኛለህ? አትሰጠኝም? አትሰጥህም። በእናትህ ስጠኝ። እንዴ ቆይ ምንድነው? እንዴ ፍቅር ምንድነው? ሰርፕራይዝ አለኝ እኔ ቆንጆ። እስካሁን ድረስ ደሃም ስራም የሌለው ሰው መስዬ የቀረብኩሽ ለገንዘቤ እንዳልቀረብሽን ለማወቅ ብዬ ነበር። የእውነት የፍቅር ሰው እንደሆንሽ አስመስከረሽልኝ። እና ሀብታም ነህ? የ5000 ብር ደመወዝተኛ ነኝ ከኮሚሽን ውጭ። ያኔ ትዝ ይልሻል? ረጅም መንገድ በእግርሽ እያስጓዝኩሽ መሀል መንገድ ላይ ሽንትሽ መጥቶ የምትሸኝበት ቦታ እስክትደርሺ ያየሽው ስቃይ። መኪና የህዝብ ሻኖ ቁልፍ። ከዚህ በኋላ እንደ ልብሽ ትሸኛለሽ። ገና ምን አይተሽ? አንቺ ብቻ ከዚህ በላይ አስደስችኝ እንጂ የዓለምን ቁልፍ ነው የምሰጥሽ። የትዬ ዓለምን። እትዬ ዓለም ቤት የሚጠብቅላቸው ሰው ይፈልጋሉ።